የዲያብሎስ ልጅ ክፍል 4 ደራሲ ዘሪሁን ገመቹ፣ ተራኪ ኢልሃም ፈሪድ። ያለፉትን 3 ምዕራፎች ከኔ ጋር ነበራችሁ። እስኪ አሁን ደግሞ ወደ እናቴ ልመልሳችሁ፣ ወደ ምንጩ። እማ ቀጥይ። ከዛ የወንዝ አሳ ፍቅር ያዘኝ። በቃ ህሊናዬን ማዘዝ፣ ራሴን መቆጣጠር እስኪሳነኝ ድረስ ደረስኩ። ይህ የሆነው ከ6 ወር ግንኙነት በኋላ አይደለም፣ 3 ወርም አይሞላንም፣ በአንድ ሳምንት ውስጥ ነው። ስሜቴ እዚህ ደረጃ ላይ ለሱ የደረሰው ሁኔታዬን ስታዘበው የአይኖቼን ቅንድቦች መገለጥ፣ እሱን ለማየት ባለኝ ፍላጎት የሚታዘዙኝ የጥርሶቼ መላቀቅ ለእርሱ ንግግር መመሰጤን ለማብሰር የሚውሉ ምልክቶች እንደሆኑ፣ የእግሮቼ መንቀሳቀስ እሱ ወዳለበት ለመሄድ ባላቸው ፍላጎት የሚሰሩ እየመሰለኝ ከመጣ ቀናቶች አልፈዋል። አይምሮዬንማ በቃ ተውት፣ ከሱ መልክ በስተቀር ሌላ ምንም ምስል ያልተፈጠረባቸው ሆነ ሆኖበታል። እንደነገርኳችሁ ዛሬ 7ኛ ቀኔ ነው። ሰሞኑን እናደርግ እንደነበረው የውሃ መቅጃ ጀሪካኔን ተሸክሜ 11 ተኩል አካባቢ የአዶት ወንዝ ደርሼ ወንዙ ጥርስ ተወንጭፎ የሚመጣውን የውሃ ማዕበል እግሬን እያቀሰቀስኩ ቆሜያለሁ። አይኖቼ ወንዙ ውስጥ ተተክለዋል። ፍስስ ብያለሁ። ቡልቅ ብሎ ከወንዙ የሚወጣው የፍቅር አሳይን ጥበቃ አደንዝዞኛል። ግን ጥበቃ እንዴት ይሰለቻል! በተለይ ከገነት ወንዝ የተቀዳ የፍቅር ውሃ ይዞ የሚመጣን የልብ ጀግናዬን መጠበቅ ሲሆን ደግሞ በጣም ይከብዳል። ጠበቅኩ። 5 ደቂቃ፣ 10 ደቂቃ። በቆምኩበት እግሬ ደነዘዘኝ። ያፈጠጥኩበት አይኖቼን ቀውጠቆጠኝ። የያዝኩትን ጀሪካን እንኳን አላስቀመጥኩም። አንገርፈፌ እንደያዝኩት ነበር። ሌላ 10 ደቂቃ በጥበቃ ባከነ። ሰማዩ ፈገግ እያለ ለመንጋት እየተደረደረ ነው። ልጁ የለም። ምን ዋጠው? የት አባቱ ሄደ? በዚህ አይነት ሁኔታ 15 ደቂቃ ከጨመርኩ ነግቶ ሰው መምጣቱ ይጀምራል። ሰው መምጣት ጀመረ ማለት ደግሞ እሱም የመምጣቱ ጉዳይ አከተመ ማለት ነው። ለምን ብላችሁ አትጠይቁኝም? ሰው እንዲህ አይን አይፈልግም። እንዴት ብላችሁ እንዳትጠይቁኝ፣ እሱን እኔ አላቅም። አንድ ማውቀው ነገር ቢኖር እሱን ማግኘት ከጀመርኩኝ የ1 ሳምንት ጊዜ ውስጥ አንድም ቀን በደንብ እስኪነጋና ሰው ወደ ወንዙ መምጣት እስኪጀምር አብረን ቆይተናል ለማወቃችንን እና ያንን ደግሞ ከኔ ይልቅ የእሱ ፍላጎት እንደሆነ ብቻ ነው የማውቀው። ለማንኛውም በደመ ነፍስ አንድ ውሳኔ ወሰንኩ። ጀሪካኔን በቆሜ ለቀኩት። ከድንጋዩ ጋር ተጋጭቶ ጓ የሚል ድምፅ አሰማና ቦታ ይዞ ተቀመጠ። ጀሪካኔን ለማዘያ ለብርድ መከላከያም ብዬ ተከናንቤ የነበረውን ፎጣ ከላይ ላይ ገፈፍኩና ስር ያለ የዛፍ ቅርንጫፍ ላይ አንጠለጠልኩት። ከዛ ከፍ የሚል ድንጋይ ላይ ወጣሁ። ቀጥሎ ተወርውሬ ወንዙ መሃል ዳይቭ ሰመጥኩ። ልክ እግሮቼ ድንጋዩን ለቀው በመስፈንጠር አየር ላይ ያሉ ነበር ልብሴን ማውለቅ እንደነበረብኝ ያስታወስኩት። ምን መሆኔ ነው? ከነ ልብሴ መሆኔ አንደኛ እንደ ልብ ለማግኘት አይመቸኝም። ሁለተኛ እርጥብ ልብስ ለብሼ እየተንዘፈዘፍኩ ወደ ቤት ስመለስ ሰው በመንገድ ላይ ሲያየኝ ምን ይለኛል? ቤተሰቦችስ? የራሳቸው ጉዳይ። አሁን አንዴ ገብቻለሁ። ለ2 ደቂቃ ያህል እየዋኘው ወደ ላይ ወደ ታች ተገለባበጥኩ። ከዛ ወደ ስር ወደ ወንዙ ጥልቅ ሰመጥኩና አፌን ዘግቼ አይኖቼን ከፍቼ ማሰስ ጀመርኩ። ግን አልተመቸኝም። ወደ ላይኛው የውሃ ወለል ወጣውና ወደ ዳር ተጠጋው። ከወንዙ ሳልወጣ የለበስኩትን ቀሚስ ወደ ላይ ሞሽልቅ ያወለኩትና ዳር ላይ ከሚገኝ ድንጋይ ላይ በማስቀመጥ በውስጥ ሱሪ ብቻ ወደ ውስጥ ተመልሼ በመስመጥ ማሰሴን ቀጠልኩ። በወንዙ መካከለኛ ወለል እየዋኘው ሳለ ከስሬ በማላስበው ፍጥነትና ድንገተኝነት ሰክስኮ ገብቶ በጀርባ አዝሎኝ ወደ ላይ ወንዙ ወለል ይዞኝ ሲወጣ እሪታይን ለቀኩት። የሚሰቀጥጥ የድንጋጤ ጩኸት። እስቲ ምን መሆኔ ነው? ይህ እንደሚከሰት እንዴት ቀድሜ ሳላስብ ወንዙ ዘልዬ ስገባ እሱን ፍለጋ አይደል እንዲህ እና ላገኘው እንደምችልና ሊያዝለኝ ወይም ሊያቅፈኝ እንደሚችል እንዴት ሳልገምት? መቼስ ከሆነ አሁን እንዲህ ለገዛ ራሴ እስኪሰቀጥጠኝ ድረስ መጮሄ ምን የሚሉ ቅብጠት ነው። ለማንኛውም እሱ ጩኸቴን ከቁብ አልቆጠረው። እንደዛው በጀርባው እንዳዘለኝ ወንዙን መሃል በቁመት በመሰንጠቅ ከነበርንበት 200 ሜትር ያህል ርቀት ይዞኝ ተስፈነጠረ። ከፍራቻ ይሁን ከፍቅር አላውቅም፣ ጥምጥም አልኩበት። ዞሮ ተመለሰና ልብስ ያለበት ቦታ ሲደርስ ወደ ዳር በመጣገት ድንጋይን በእጁ ይዞ እረፍት ወሰደ። ከዛው ከውሃ ውስጥ ሳንወጣ እኔም አንገቱ ላይ ተንጠልጥዬ እንደተጣበኩበት ማውራት ጀመረን። ምን አይነት ሰይጣን ነህ አልኩት። ቆንጆ ሰይጣን
ብሎ መለሰልኝ። ሂድ ከዚህ! እንዴት እንደዚህ ታስደነግጠኛለህ? የኩርፊያ በሚመስል የድምፅ ቅላጼ አልኩት። ደነገጥሽ እንዴ እኔ ፍቅር? ደግሞ እንደዚህ ድንቅ የዋና ችሎታ እያለሽ ነው ሳምንት ሙሉ ስትግደረደሪ ነበረው? ብሎ ጠየቀኝ። መዋኘት አልችልም መቻልኩ አልፈልግም እንጂ። ታዲያ ምን ተገኘ? ሲል ጥያቄውን አስከተለ። ውሃ ልቀዳ ነዋ። ሳቁን ለቀቀው። ደነገጥኩ። ምን ተሳሳትኩኝ? መለስ ብዬ ከአንደበት የወጣውን ንግግር አሰብኩ። ውይ ምን አይነት ቀሽም ነኝ! ጀሪካኔን እዛ ዳር ጥዬ ልብሴን አውልቄ ወንዙ መሀል ገብቼ ውሃ ውስጥ እየተሽለኮለኩ የዋኛው አግኝቶኝ ውሃ ልቀዳ ነው ብሎ መልስ ምንም የሚሉት መቀላመድ ነው። መልሴን ሆኖ መልሶ አሳቀኝ። የቀረው መስሎሽ ደንግጠሽ ነው አይደል? ከአንደበትሽ መስማት ደስ ስለሚለኝ ነው እንጂ ከፈለኩ ከልብሽ ማንበብ እችላለሁ። ያው ስለማፈቅርሽ ልብሽን ሰርስሬ በመግባት ልሰለልሽ አልፈልግም አለኝ። ምን ታስፈራራኛለክ? ከቻልክ አድርገው አልኩት። እንግዲያውስ ገባው። ወንዝ ውስጥ የገባሽው መዋኘት ፈልገሽ ሳይሆን ስለቀረው ደንግጠሽ ነው። እኔም ፍለጋ በደመ ነፍስ የገባሽው አለኝ። እንዴ ጥንቅር ብለህ ቅራ! ምንድን ነው የሚያስደነግጠኝ? አልኩት ኮራ ብዬ። ብታኝ ምን አለበት? እኔ እንደወደድኩሽ አንቺም ወደሽኛል አለኝ። አሁን ወሬ አታብዛ። እንዴት አድርጌ ነው አንተን ልወድህ የምችለው ስለው ምን ማለት ነው አለኝ። ሰውን ሰይጣን እንኳን መለየት አልቻልኩም። እንደዛ ካሰብክ እስኪ ከተማ ውስጥ አገኘኝ ወይም ቤትህ ውሰደኝ ካልኩ በኋላ እስኪ ምን ማለቴ ነው? ለሳምንት የማውቀውን ሰው ከተማ አገኘኝ። እሺ አግኝቶኝ ምን ያደርገኛል? እቤትህ ውሰደኝ ማለትስ? ይሄኛውማ ባስ ያለ እብደት ነው። እሱ ንግግሩን ቀጠለ። እንደዛ ካደረግኩ ብቻ ነው እንዳፈቀርሽኝ የምታምኝ አለኝ። ማምነው ሳይሆን ምናልባት ላፈቅርህ የምሞክረው አልኩት በልበ ሙሉነት። እውነቱ ግን ከተማ ባገኘኝም እቤቱ ፈቃደኛ ሆነው ባይወስደኝም አንዴ በመጨረሻ አቅሜ አፍቅሬዋለሁ። ምንም የሚቀንስ ምንም የሚጨምር ነገር የለም። እሱ ግን ፈጣሪ ይስጠው ውስጤን አንብቦ መሰለኝ እሺ ሰሞኑን ቤት ወስድሻለሁ፣ አሁን ግን አንቺን ማዘሉ ከበደኝ፣ ውረጅልኝ አለኝ። አቤት የደነገጥኩት አደነጋገጥ! ለካ ይሄን ሁሉ የምቀደው እጆቼን ባንገቱ ዙሪያ ጠምጥሜ በጀርባው በኩል ከእርቃን ሰውነቱ ላይ እንደተጣበቅኩ ነበር። በእርግጌ እጆቹን ከአንገቱ አላቀቅኩና በጀርባዬ ወደ ወንዙ ላይ ተዘረፍኩ። ለዚህ እኮ ነው የምወድሽ አለኝ። እዛ ወንዝ ውስጥ እየወጣውና ጀሪካኑን ወደ ወንዙ መሃል ወረወርኩለት። ወሬውን ተውና ልብሴን እስክለብስ ድረስ ሙላልኝ አልኩት። ታዛዥ ነኝ የኔ እመቤት ብሎ ተስፈንጥሮ ጀሪካኑን ቀለበና ይቀዳልኝ ጀመር። እኔም ብስብስ ያለው ቀሚሴን ካስቀመጥኩበት ቦታ አነሳውና ለበስኩት። ተንዘፈዘፍኩ። በሌሊት መዋኘት ውሃ ውስጥ ይሞቃል። ችግሩ ከወንዙ ውሃ ሲወጡ ነው። አየሩ ቀዝቃዛ ስለሆነ እንኳን እርጥብ ልብስ ደረበውበት ይቅርና ደረቅ ቢለበስበትም መብረዱ አይቀርም ነበር። ጀሪካኑን ሞልቶልኝ ወደ ዳር አወጣልኝ። አቀበለኝ። ተቀበልኩትና አንጠልጥዬ ከፍ ያለ የግንድ ጎማጅ ላይ አስቀመጥኩና ዞሬ በዘርባ ያዝሬ በፎጣ አዘልኩና ስጨርስ በልቻው አልኩት። እሱም ከቀሚስሽ ላይ ውሃው እኮ እየተንጠፈጠፈ ነው። ቅድም አንሸራቶኝ እኮ ወንዝ እስከነ ልብሴ የገባው ለዛ እኮ ነው። መግባቴ ካልቀረ ልዋኝ ብዬ ቀጠልኩት አልኩት እፍረት እየተሰማኝ። እሱም ግን እኮ ተንሸራተሽ ሳይሆን ዘለሽ ስትገቢ ነው ያየሁሽ ብሎኝ እረፍ። እኔም ኮስተር ብዬ እና እንኳን ዘለልኳ በራሴ ቀሚስ ምን አገባ? የሌባ አይነ ደረቅ መልሶ ልብ አድርቅ ይላችኋል። የኔ ቢጤ ነው። አትበሳጪ፣ ባይሆን ቀሚስሽን ላድርቅልሽ አለኝ። እንዴት አድርገህ ነው የምታደርቅልኝ ስል ጠየቅኩት። እስኪ ጠጋ በይኝ። ለምንድን ነው የምጠጋህ? ግድ የለሽም፣ እኔ ከወንዙ ከምመጣ አንቺ ጠጋ በይኝ። ምን ታመጣለህ በሚልልህ ተጠጋሁለት። እጁን ሰነዘረና ውሃ የሚንጠፋጠፍበት የቀሚሴን ጠርዝ ጨበጠው። ማመን አልቻልኩም። ችስስ እያለ እየተነነ ፍም የሞላበት ግርግራ ውስጥ ዕጣን ሲጨመር የሚወጣ አይነት ጭስ ለአንድ ደቂቃ ያህል ከልብሴ ተነነ። እናም ቁርፍድ እስኪል ድረስ ቀሚሴ ደረቀ። አፌን ባድናቆት ከፍቼ ምን እንደምናገር ግራ ገብቶኝ እያለ ተስፈንጥሮ ውሃ ውስጥ ሰምጦ እንደ ወትሮ ተሰወረብኝ። ዕለቱ እሑድ ሰማይና ምድር ከመላቀቁ በፊት በሚባልበት የሌሊቱ የጊዜ ክፍል ላይ ነው። ቤተሰቦቼ ወደ አምልኮ ቦታ ሄደዋል።
እኔም ተስፈንጥሬ መኝታዬን ለቀኩና እቤቱን በተናናሽ ወንድሞቼ ላይ ከውጭ መለስ አድርጌባቸው ግቢውን ለቅቄ ቁልቁለቱን በመንደርደር እንቅፋት እያላተመኝ ወደ አዶት ሩጫዬን ቀጠልኩ። ይገርማል። ጄሪካን እንዳለስኩኝ እንኳን ትዝ ያለኝ የወንዙ የሌሊት ሾሻታ ድምፅ ለጆሮዬ ከደረሰ በኋላ ነበር። ወይ ጉዴ! ምን መሆኔ ነው? እሱስ እንዴት ይታዘበኝ ስል በውስጥ ያሰብኩ። ለማንኛውም እርምጃዬን አልገታሁትም። ቀጥታ ወደ ወንዙ አመራሁ። በላቱ የተለየ መንቀጭቀጭ፣ የተለየ መቅበጥበጥ፣ የተለየ መቁላላት እየታየብኝ ነበር ይመስለኛል። ምክንያቱ ሀሳቡን ካልቀየረ በስተቀር እቤቴ ወስድሻለሁ ብሎኛል። እስኪ እሱ ቤት መሄድ እንዴት እንደዚህ ሊያጓጓኝ የቻለው? ከዚህ በፊት ዘመድ ካልሆነ በስተቀር ወንድ ልጅ ቤት ሄጄ ጣዕሙን ቀምሼ እንኳን አላውቅም። ወስዶ ሌላ ነገር ቢያደርገኝስ? ሀሳቡን በማሰቤ ራሱ ሰውነቴ ተንቀጠቀጠብኝ። ነገሩ ሌላ ነገር እኔም ማድረግ ቢፈልግ ስንት ቀን ሙሉ በውድቅት ሌሊት ማንም በሌለበት እየተመላለስኩለት አይደል? ቢፈልግ ማን ይከለክለው ነበር? እንደዚህ ማሰብ ያጽናናኝ እና ፈገግ አልኩኝ። ፈገግታሽ ያምራል አለኝ ወንዝ ውስጥ ብቅ ጥልቅ እያለ። ለካ ሳላስበው ደርሼ ወንዙ ጠርዝ አካባቢ ቆሜ ነበር። ደህና አደርክ አልኩት እንደ መባነን ብዬ። አዎ አድሬያለሁ፣ ነይ ግቢ አለኝ። ወዴት ነው የምገባው አልኩት። ወደ ወንዙ ነዋ። አልገባም፣ ቀጠሮ እኮ ነበረን፣ ረሳኸው እንዴ? የምን ቀጠሮ አለኝ በሚያበሽቅ የንግግር ቃና። ቶ በቃ አልኩት ትንሿን ለምቦጭኝ ጥዬ። ፈገግ አለና ኮርፊያሽን እኮ በጣም ስለምወደው ነው እመቤቴ፣ ላሳይሽ አይደል ቀጠሯችን፣ ነይ ግቢና 5 ደቂቃ አብረን ዋኝተን እንሄዳለን አለኝ። 5 ደቂቃ ብቻ ስል ማስጠንቀቂያ ባዘለው ቃና ተናገርኩት። አዎ 5 ደቂቃ ብቻ አለኝ። ተስማምቼ ቀሚሴን አውለኩና ደረቅ ቦታ ጣጥፌ በማስቀመጥ ዘልዬ አጠገቡ ቦጭረቅ አልኩኝ። አንጠልጥሎ አቀፈኝና ይዞኝ ወደ ውሃ ውስጥ ሰመጠ። ከቅፉ ለመውጣት ተንፈራገጥኩ፣ አልቻልኩም። ይዞኝ ውስጥ ለውስጥ እየዋኘ ነው። ለ5 ደቂቃ በእንደዛ አይነት ሁኔታ ውስጥ ለውስጥ ከዋኘን በኋላ የተደረመሰ ጉድጓድ ያለው የመሬት ስንጥቅ የወንዝ ወለል ላይ በአይኔ ገባ። አላየውም ይሆን ብዬ ላስጠነቅቀው ለመናገር ከንፈሬን ለማላቀቅ ብጥር አልቻልኩም። ይዞኝ እያመራ ያለው ወደዛው አቅጣጫ ነው። የሚያስፈራ አይነት ጉድጓድ ነው። እንደውም አስፈሪ አውሬ አፍ ይመስላል። ዳሩ ምንም ማድረግ ሳልችል ይባስ ብሎ በስንጥቁ መሬት አፍ ውስጥ ይዞኝ ገባና ወደ ጥልቁ ይዞኝ ጭልጥ አለ። ወይኔ ልጅት! ምን አይነት ታምር ነው! ምን አይነት ቀበጥ ልጅ ነኝ! እንዴት ደፍሬ ነው ከዚህ ሰይጣን ጋር የተወዳጀሁት? መወዳጀት ውስጥ እሺ ልወዳጅ፣ እንዴት የማያስብ አይምሮ ቢኖረኝ ነው ቤትህን ካላሳየኝ ብዬ ውጥሬ ያስኩት። ቆይ ወደ ጀሀነም ይሆን እንደ ይዞኝ እየጠለቀ ያለው? ግን ጀሀነም የት ነው የሚገኘው? ከምድር በላይ ሰማይ ላይ ነው ወይስ ከምድር በታች ካለ ስምጥ ጨለማ ውስጥ? አይ አሁን እየሰመጠ ያለው ከምድር እምብርት ከሚገኝ ጨለማ ነው። አሁን ምንም እየታየኝ አይደለም። ደግሞ እንደርስም እንዴ? በቃ ጀሀነም ውስጥ መቼስ ያለው የሚንቀለቀለው እቶን እሳት ነው። አይ እሳት ብቻማ አይደለም፣ ሰውነት የሚበጣጥስ ቀዝቃዛ በረዶም አለ ብለዋል። ግን እቶን እሳትና ቀዝቃዛ ግግር በረዶ በአንድ ጀሀነም ካምፕ ውስጥ እንዴት መገኘት ይችላሉ? ሁለቱ እርስ በርሳቸው አይጠፋፉም እንዴ? አየኔ ነገር አሁን ስለዚህ ሁኔታ የማስብበት ቦታ ላይ ነኝ። ቤተሰቦቼ ሬሳዬን እንኳን ሳያገኙ ቀጥታ በጓሮ በር ወደ ጀሀነም ስል እግሮቼ ለስለስ የሚል ነገር ላይ ቆመዋል። እጆቼ ከሰውነቴ ተላቀቁ። አው ሰውነቱም ከሰውነቴ አለያያቸው። ከዛ በጨለማ ደብስሶና ጨፍኜ የነበረው አይኔ መግለጽ ፈራው። ጀሀነም ደርሰናል ማለት ነው። ግን የእሳቱ ወላፈን እያቃጠለኝ አይደለም። የበረዶ ቅዝቃዜም ለሰውነቴ እየተሰማኝ አይደለም። በተቃራኒው ከገነት የሚመነጭ አይነት አየር በአፍንጫ እየሳብኩ ነው። እንደዛ መሆኑ ደግሞ ጥሩ ነገር እንዲሰማኝ እያደረገ ነው ስል ብቻዬን አንሾካሾክሻለሁ በውስጤ። ደርሰናል ግለጪ የሚል ድምፅ ሰማሁ። ጎሽ ጥሎኝ አልተሰወረም፣ አጠገብ ያለ ማለት ነው ስል የእፎይታ ትንፋሽ ተነፈስኩ። በከፍተኛ ፍራቻና ጥርጣሬ አይኖቼን ገለጽኩ። ወንዝ የሚባል ነገር ስራችን የለም። የጀሀነም ምልክትም አይታይም። በሳር በትናንሽ አረንጓዴ ቁጥቋጦና በሚያማምሩ
በቀለማት የተሽቆጠቆጡ አበቦች የተሞላ ውብ ቦታ ነው። ግን ግራ አጋቢ ቦታ። ከስር መሬት ከላይም መሬት ነው የሚታየው። ግዙፍ ዋሻ መሰል ነው። እንዳልላችሁ በቆምኩበት መሬትና ወደ ላይ አንጋጥጬ በማየው መሬት መካከል ያለው ልዩነት ያው የምናውቀው ሰማይ ከመሬት የሚርቀውን ያክል ተገልብጠን ከምድር ስር ይሆን እንዲህ ያለ ነው። ማለቴ ምድር ከታች ወደ ላይ የምናያት ማለቴ አሁን ላለሁበት ምስጢራዊ ቦታ ምድር ሰማይ ትሆን እንዴ? ለመግለጽ የፈለግኩት ሀሳብ ለኔው ለራሴ ተምጣጣብኝ። የት ነው ያለ ነው ስል ጠየቅኩት። በቤቴ አለኝ። አበባ፣ ትንሽ ቁጥቋጦች፣ እዚህም እዛም የሚፈልቁ ምንጮች፣ ለጥ ያለ ማለቂያ የማይታይ ሜዳ ነው የሚታየኝ። ይህ ነው ቤትህ አልኩት። አይ አይደለም አለኝ ፍርጥም ብሎ። ቆይ እስካሁን በዚህ ሁኔታ ተመስጬ ልብ ያላልኩትን ነገር አየሁ። እንደዚህ ሙሉ እርቃኑን ፊት ለፊቴ ቆሞ አይቼው አላውቅም ነበር። እስከዛሬ ግማሽ አካሉ በውሃ ውስጥ እንደተሸፈነ ከእምብርቱ በላይ ነበር ማየው። ይገርማችኋል፣ ሰው አይደለም ስትይ ምን ለማለት ፈልገሽ ነው ያላችሁ ነው አይደል? ሰው ካልሆነ ታዲያ ምንድን ነው እንዳትሉኝ፣ እኔ አላውቅም። ምንም አይደለም። እንደዚህ አይነት ፍጡር እኔ አይቼ አላውቅም። እግሮቹ ጣት አልባ ናቸው፣ ልሙጥና እንደ ሰፌድ የተዘረጉ ወይም የአሳ ክንፍ የመሰሉ። ሌላው በትክክል ሰው አይደለም ያልኩበት ዋና ምክንያት ስገልጽ ባለጭራ መሆኑ ነው። ጭራ አለው። ጭራው ደግሞ ከኋላው ከመቀመጫው በላይኛው ክፍል በቅሎ በመሄድ በእግሮቹ መካከል አልፎ ወደፊት ተቆልምሟል። ስለ እኔ ተፈጥሮ አስበሽና ተመራምረሽ ጨረሽ ብሎ አስበረገገኝ። አይ ምንም መራመራለሁ፣ እንዲሁ አዲስ ነገር ሆኖብኝ ነው እንጂ በአፍረት መለስኩለት። ግን አልፈራሽኝም? ለምን እንዳልፈራው እኔም ገርሞኛል። የእውነት ለምን እንዳልተንቀጠቀጡ፣ ለምን ፊቴ ወደ ተንጣለለው ሜዳ ፈርጥጬ እንዳረኩ፣ ለምን ያንን ጆሮ ሰንጣቂ ጩኸቴ እንዳላስነካሁት ለእኔም አልገባኝም። በቃ ከመደነቅና ከመገረም ውጪ በስሜቴ ላይ ያስከተለው የጥላቻም ሆነ የፍራቻ ስሜት አልነበረም። ስለዚህ ወደ ቤት መሄድ እንችላለን አለና ጎንበስ ብሎ የቆመበትን አካባቢ መሬት በእጁ ሲነካ በአስገራሚ ፍጥነት አብረቅራቂ ወርቅ ሳጥን ከተሰነጠቀ መሬት ተፈልቅቆ ወጣ። በእጁ ካንጠለጠለው ሳጥን የሆነ ሰማያዊ መልክ ያለው የጠፈርተኞች የሚመስል ልብስ አወጣና አለበሰኝ። ሙሉ በሙሉ በልብስ ተጠቀለልኩ። ከዛ እጁን ወደፊት ሲዘረጋ እንዳሁኑ እይታዬ ውስጥ ያልገባ ግን ከቆምኩበት በ1 ሜትር ርቀት የነበረ ወርቃማ የብረት በር ወለል ብሎ ተበረገደ። ከዛ ቤት ሳይሆን አይቼም አላውቀው በፊልም ውስጥ እንኳን ካየኋቸው ከተሞች ይበልጥ በጣም የዘመነና የጸዳ ጸጥ ረጭ ያለ ከተማ ከፊታችን ተነጠፈ። እርግጠኛ ነኝ ይህ ሁሉ እስካሁን የሆነ ያየሁት እውነት አይደለም፣ ህልም ላይ ነኝ፣ ገና ከእንቅልፍ ያልተነሳውም በማለት ራሴን ለማጽናናት ለማረጋጋትም ሞከርኩ። ግን ምንም አይነት እሱን መሳይ የሆነ ሌላ ፍጡር ሳላይ ነው በወርቃማ ብርሃን ያሸበረቀውን ከተማ ሰንጥቀን እሱ ቤት የደረስ ነው። ይዞኝ የገባው አንድ ከግድግዳው ሰማያዊ ብርሃን የሚተፋ ቤት ውስጥ ነው። 4 ክፍሎች ቢኖሩትም ሁሉም ባዶ ነበሩ። ምንም ዕቃ የላቸውም። እንዴ ይሄ ቤትህ ነው ስል ጠየቅኩት። አዎ ምን ነው አልወደድሽውም እንዴ ሲል መለሰልኝ። አይ ቤቱማ አሪፍ ነው፣ ግን ባዶ እኮ ነው። ቤት የሚያሰኘው ደግሞ ጣሪያና ግድግዳው ብቻ ሳይሆን ውስጡ የሚገኘው መጠቃቀሚያ ቁሳቁስ ነው አልኩት የተሰማኝን። ባዶ አለና ወደ ውስጥ ገብቶ ግድግዳውን ተጠጋና ማብሪያ ማጥፊያው የሚመስልን ነገር ተጫነ። ታምር ተፈጠረ። ድፍን ግድግዳው እየተከፈተ ፍሪጅ፣ ቴሌቪዥን የመሳሰሉ እቃዎች፣ ወለሉ ደግሞ እየተከፈተ ጠረጴዛ፣ ወንበር በመውጣት ቤቱን ሞሉት፣ አደመቁትም። አረፍ በይ አለኝ ምንም እንዳልተፈጠረ ሁሉን ነገር ችላ ብሎ። ምን ጉድ ነው? እስኪ መኝታ ቤትህን አሳየኝ። ሌላ ተአምር ለማየት ከመጓጓት የመነጨ ጥያቄ ነበር። መጣና እጁን ትከሻዬ ላይ ጣል አድርጎ ይዞኝ ወደ ቀጣዩ ክፍል ሄድን። ይህም በተመሳሳይ ባዶ ነበረ። የትኛውን ልጫን አልኩት፣ ግድግዳው ላይ ወደ ተለጠፉ ማብሪያ ማጥፊያዎች እጄን እየሰነዘርኩ። አልጋ ከፈለግሽ ነጩን ተጫኝ። ተጫንኩት። ከእብነበረድ ይሁን ከእንጨት ይሰራ ለጊዜው መለየት ያቃተኝ ነጭ አንሶላ፣ ነጭ አልጋ ልብስ የለበሰ አልጋ ከወለል ውስጥ ታምራዊ በሆነ ክስተት በመውጣት ተዘረጋ።
ወይኔ እዚህ ላይ ስመተኛ ትፈልጋለሁ አልኩት። ታዲያ ተኛ፣ ማን ከለከለሽ አለኝ። ይህን የለበስኩትን ደባሪ ልብስ ግን ማውለቅ እችላለሁ ስል ጠየቅኩት። ቆይ እንዴ ብሎኝ ወደ ሳሎን ሂዶ ምን እንዳደረገ ባላቅም ወዲያው ሰማይ የነበረው የቤቱ መብራት ወደ ብርማ አይነት ተለወጠ። እሱም ተመልሶ እኔ ወዳለሁበት መጣና አሁን ትቻለሽ አውልቅ አለኝ። ውይ እንዴት ደባሪ መሰለህ አልኩና ለማውለቅ ስሞክር የተቆለፉትን ነገሮች እንዴት ልፍታቸው ግራ ገባኝ። አቦ ምን ቆመህ ታይኛለህ? ናና ከዚህ ወጥመድ ውስጥ አውጣኝ አልኩት። ጸባይ ይኖርሻ እያለ የሆነ 3 ቁልፎችን ሲጫናቸው አልብሶኝ የነበረው ልብስ በመፈታታት ወለሉ ላይ ዝርግፍ አለ። ቶሎ ብዬ አልጋው ላይ ወጣውና አንሶላውን ገልጬ ገባሁ። እኔማ አብሬሽ ልተኛ በመለማመጥ ጠየቀኝ። ከላይ ከሆነ ተኛ አልኩት። እሺ ብሎ የሜትር ያህል ርቀት በመሃላችን ትቶ እንዳልኩት ከላይ ተኛ። ምን እያደረግኩ ነው? እስቲ አንድ ልጃገረድ ሴት እንዴት ለመጀመሪያ ቀን የመጣችበት ለዛውም በጥልቀት እንኳን የማታውቀው ወንድ ቤት ውስጥ መግባቷ ሳያንስ መኝታ ክፍል ድረስ እንዴት ትገባለች? ይህ ቅብጠት ነው ወይ ጅልነት ነው? ወይኔ ይሄ ግራ አጋቢ ፍጡር ምን አስነክቶኛል? እኔ አልጋ ላይ መተኛቴ ሳያንስ ለሱም እንድተኛ መፍቀዴ ምን የሚሉት የዋህነት ነው እያልኩ ብቻዬን እያንሾካሾኩ ድንገት በጣም ቆንጆ እኮ ነህ፣ ቆንጆና መስከረም ፍጥረት። ይህንን የተናገረው ሌላ ፍጥረት እንዳይመስላችሁ እኔው ራሴ ነኝ። በቃ ለይቶልኛል። ፈገግ እያለ ወደሽኛል ማለት ነው። እሱ ደግሞ ጭራሽ አሳፈረኝ። ኧረ በፍጹም በወደህ ምን ታደርግልኛለህ? ሰው አይደለህ አላገባ ስል መለስኩ። የገዛ ልቤ እኮ ሰው ሆነ ሌላ ፍጡር ዋና መውደድሽ ነው እያለኝ ነው። ሰው ባልሆንስ ከተመቾሽ ብታገቢ ምን አለበት ሲል ጠየቀኝ። ምንም የለበትም ግን ያው ብዬ ረጅም ዝምታን ዝም ተባባልን። ዝምታውን ለመስበር በማሰብ አንድ ጥያቄ ግን ልጠይቅህ አልኩት። እሺ ጠይቂኝ አለኝ። እዚህ ማለት ከራስህ ወገን ሚስት አላገባህም ስል ጥያቄን አስከተልኩ። እኛ ጋር ማግባት የሚባል ነገር የለም፣ ቃሉም አይታወቅም ሲል መለሰልኝ። እንዴ እና እንዴት ነው የምትኖሩት? እንዴት ነው የምትዋለዱት ስል ጥያቄን አስከተልኩ። የምንኖረው ያው ሁላችንም ራሳችንን ችለን ነው። ሴቷም ሆነች ወንዱ ራሳቸውን ችሎ ነው የሚኖሩት። እንደተፈለገ አይደለም የሚወለደውም ሲል መለሰ። እና እንዴት ነው ስል ጠየቅኩ ተገርሜ። በዓመት ስንት አዲስ ልጅ መወለድ አለበት የሚለውን የሚወስኑት የማህበሩ የበላይ ጠባቂዎች ናቸው። በተወሰነ ቁጥር መሰረት መውለድ የሚፈልጉ ሴቶች ይወዳደራሉ። ከዛ እድሉ ቀንቶት የተመረጠ ሴት ከተመረጠ ወንድ አርግዘው ይወልዳሉ። የተወለደውን ልጅ ማሳደግ የሁሉም ኃላፊነት ነው። በእናትና ልጅ መካከል ያለው ቁርኝት እንደናንተ አይደለም። እናት ትወልዳለች፣ ከዛ ታስረክባለች። መውለድ ማለት ለማህበረሰቡ የተለየ አስተዋጽኦ ማድረግ ማለት ነው እንጂ እናትም ሆነች አባት በሚወለደው አዲስ ልጅ ላይ የተለየ ኃላፊነትም ሆነ የተለየ መብት የላቸውም። ይገርማል ግን ደስ አይልም አልኩኝ። ዳግም ዝምታ ባባልን። ሳናስበው ሌላ ነገር ተፈጠረ። ሰይጣን ይሁን መልአክ ለይቼ ከማላቀው ፍጡር ጋር። በዚያ ቅጽበት ነበር ጆሮ ሰንጣቂ ጩኸት በቤቱ ውስጥ ተሰማ። ከጩኸቱ በላይ የእሱ ድንጋጤ እኔን አስበረገገኝ። ሁለታችንም ካልካው ላይ በመውረድ መኝታ ቤቱ ወለል ላይ ቆመን ተፋጠናል። ምንድነው? ምን ሆንክ ስል ጠየቅኩት። ምንድነው የሰራሁት? ይሄ ድምፅ ማለት ይቅር የማይባል ስህተት ነው። በአንድ የማህበሩ አባል ሲሰራ የሚሰማ ድምፅ ነው የሰማሽው። ቅጣቱ ቀላል እንዳይመስልሽ አለኝ በጭንቀት። እንዴ ታዲያ አንተ ምን ጥፋት ሰራ? ለአንተ መሆኑንስ እንዴት አወክ አልኩት። ድምፁ ነዋ። ከውጭ የሚሰማ የሚመስለው ድምፅ ሌላ ቤት አይሰማም። ጥፋት ያጠፋው ሌላ ቤት ቢሆን ኖሮ ድምፁ ለኛ አይሰማንም ነበር አለኝ። ቆይ ምን እንዳጠፋህ ግን ታውቃለህ አልኩት። አዎ። ምንድን ነው? ከአንቺ ጋር በመሳሳቴ ነው። ከሌላ ፍጡር ጋር ይህን ማድረግ ይቅር የማይባል የህግ ጥሰት ነው። እና ታዲያ አሁን ምንድን ነው የሚሆነው ስል ጥያቄን ቀጠልኩ። አንቺን ከዚህ መውጣትና
ወደ ቤትሽ መመለስ አለብኝ አለኝ። እሺ አንተስ? እኔን እርሺኝ አለና እጁን ወደ አንገቴ ስር ሰዶ ጥፍር በመሰለ ነገር ወጋኝ። የሆነ መርፌ ወጋ አይነት ስሜት ነው የተሰማኝ። ከዛ በኋላ የሆነውን አላቅም። የዶት ወንዝ ዳር ራሴን ስቼ እርቃኔን ጥቅልል ብዬ ተኝቼ ሰዎች አገኙኝ። አሳፍሰው ወደ ቤተሰቦቼ ወስደው አስረከቡኝ። ከዛ ሁኔታዬን ሲያዩ ተደፈራለሁ። ነፍስ እንደዘራው ያለውበትንና የሆነውን ነገር ማመን አቃተኝ። ሰይጣን ደፍሯት ነው ተባለ። ተከራክሬ ላሳምናቸውም አልቻልኩም። ያንን ሰይጣን ለማግኘት ከቤተሰቤ እየተደበቅኩ ለወራት ያዶት ወንዝ ላይ በሌሊት በመሄድ ወንዙን ባስስ፣ በለቅሶ እየታጠብኩ በልመና ብጣራ ብፈልገው ከየት ላምጣው? ወገኖቹ ምን አድርገውት ይሆን? ምን አለ ለአንድ ሰከንድ እንኳን ተመልሶ ቢመጣና ቢገልጽልኝ እና ሰላም መሆኑን ባቅና ብረጋጋ። ግን አልተቻለም። ዳግመኛ ላገኘው አልቻልኩም። ግን ለራሳውም አልቻልኩም። ምክንያቱም አርግዣለሁ። ስላረገዝኩለትም ደስ ነበር ያለኝ። ማንም ምንም ቢል ግድ አልነበረኝም ነበር። ቢያንስ በልጁ ውስጥ እሱን በማየት ነው ለዓመታት የተጽናናሁት የተረጋጋሁትም። እርግዝናዬ ከባድ ነበር። ከ1 ዓመት ከ6 ወር በኋላ ነበር መውለድ የቻልኩት። ሰውነቷ አወቃቀርና መላ ተፈጥሯ ልክ እንደኔ ሆነና ከአንገቷ በላይ ያላት መልክ እና ነገረ ስሯ የእሱን የምትመስል ሴት ልጅ ወለድኩ። ከታምረኛ ፍጡር ታምረኛ ልጅ ወለድኩ። ሰው ሁሉ ግን የገዛ ዘመዶቼንም ጨምሮ ከዲያብሎስ ወለደች ነበር ያሉኝ። ይሁን እንኳንም ወለድኩለት። ክፍል 5 ይቀጥላል።